በሚቀጥሉት 60 ቀናት ውስጥ ህይወትህን ሙሉ በሙሉ መቀየር ብትችል? አብዛኛው ሰው አመቱን ሙሉ የሚሰራውን ስራ፣ የሚያስበውን ትልቅ ህልም እና የሚመኘውን እድገት አንተ በሁለት ወር ውስጥ መጨረስህ ከሌሎች ሰዎች በ10 እርምጃ መቅደም እንድትችል ያደርግሃል። ይህ ሳይንስ የእውነተኛ ትኩረትና የጠንካራ ዲሲፕሊን ውጤት ነው። አሁን የምነግርህን የሁለት ወር ሞንክ ሞድ ወይም ለሁለት ወር ጥፋ የሚለውን ጥብቅ ህግ ከተከተልክ ከሁለት ወር በኋላ ሰዎች ሲያዩት ሙሉ በሙሉ አዲስ ሰው ነው የምትሆንባቸው። ነገር ግን አስቀድሜ አንድ እውነት ልንገርህ፣ ይህ መንገድ ለሁሉም ሰው አይሆንም። ደካሞች፣ ሰበብ የሚያበዙና እውነተኛ ለውጥ የማይፈልጉ ሰዎች አሁኑ ይህን ቪዲዮ ዘግተው መውጣት ይችላሉ። እስከ መጨረሻው የምትቆየው እውነትም ህይወትህ መለወጥ እና እውነተኛ ማንነትን ማወቅ ከፈለግ ብቻ ነው። እስኪ ራስህን ጠይቅ። ለምን ይሆን በየቀኑ አዲስ ነገር ለመስራት አስበ ነገር ግን ሳትሰራው የምትቀረው? ለምንስ ነው በየቀኑ ደክሞኛል የምትለው? መልሱ ግልጽ ነው። አእምሯችን አላስፈላጊ በሆነ ርካሽን እርካታ እና በሶሻል ሚዲያ ዶፓሚን ተመርዟል። በየቀኑ ቲክቶክ፣ ኢንስታግራም እና ፌስቡክ ላይ የሌሎችን ህይወት ስንከታተል አላማ ከሌላቸው ሰዎች ጋር ውድ ጊዜያችንን ስናሳልፍና በየቀኑ ስልካችንን እያበራን መልእክት ሲመጣ ስንመለከት አእምሯችን የመስራት አቅሙ ያጣል። በየቀኑ ደክሞኛል የምንለው እውነተኛ ስራ ሰርተን ወይንም አካላዊ እንቅስቃሴን አድርገን ሳይሆን አእምሯችን በዲጂታል ጫጫታ እና ባላስፈላጊ መረጃዎች ስለተጨናነቀ ነው። ለሁለት ወር መጥፋት ማለት ከሰው መሸሽ፣ ሰዎችን መጥላት ወይንም ዋሻ ውስጥ ሄዶ መሸሸግ ማለት አይደለም። ለሁለት ወር ጥፋ ማለት እነዚህን ሁሉ አላስፈላጊ የዲጂታል ጫጫታዎች ራስህን ማራቅ ነው። የሰዎችን ትኩረት መፈለግ ማቆም እና ሙሉ በሙሉ ህልምህን ወደ ራስህ እድገት መመለስ ማለት ነው። ይህን ለውጥ ለመጀመር መጀመሪያውና ትልቁ ህግ የዲጂታል ዓለም ሱሰኝነት መቁረጥ ነው። ለሚቀጥሉት 60 ቀናት አላስፈላጊ የሆኑ የሶሻል ሚዲያ መተግበሪያዎችን ከስልክህ ላይ ሙሉ በሙሉ አጥፋቸው። በየቀኑ የሌሎችን ስኬት ማየት፣ የሰዎችን ቪዲዮና ፎቶ እያዩ ራስን ከሰው ጋር ማወዳደር የአእምሮ ሰላምህን ያጠፋል። ስልክህን ለአዳዲስ ክህሎት ትምህርት፣ ለራስህ፣ ለስራህና ለአእምሮህ እድገት ብቻ ተጠቀምበት። ከዛ ውጪ ስልክህ አጠገብ መኖር የለበትም። የሌሎችን ህይወት በስክሪን ከመመልከት ይልቅ የራስህን ህይወት በገሃዱ ዓለም መገንባት መጀመር አለብህ። ሁለተኛውን ህግ ጥልቅ ስራ ወይንም ዲፕ ወርክ የሚባለውን ታላቅ ልምድ መተግበር ነው። አብዛኛው ሰው በቀን ውስጥ 8 ሰዓት ሰራሁ ይላል። ነገር ግን በዛ 8 ሰዓት ውስጥ በየ5 ደቂቃው ስልኩን ያያል፣ ከሰው ጋር ያወራል፣ ትኩረቱ ይበታተናል። እውነተኛ ስራ ማለት ግን ያለምንም መረበሽ በየቀኑ ቢያንስ ለ2 ሰዓት ወይም ለ4 ሰዓት ያህል በአንድ ዋና ዓላማ ላይ ብቻ ማተኮር ነው። አዲስ የቪዲዮ ኤዲቲንግ ክህሎት መማር፣ የሶፍትዌር ፕሮግራሚንግ መለማመድ ይሆናል፣ ወይንም የትምህርት ቤት ጥናትህ ላይ ማተኮር። ስልክህን በሌላ ክፍል አስቀምጠህ ሙሉ በሙሉ ለዛ ስራ ብቻ ስጠው። በዚህ አይነት ጥልቅ ትኩረት ከሰራ አብዛኛው ሰው በ6 ወር የሚያስመዘግበውን ውጤት አንተ በ2 ሳምንት ውስጥ ብቻ ማምጣት ትጀምራለህ። ሶስተኛውና እጅግ ወሳኙ ህግ የአካልና የአእምሮ ብቃትን በተመሳሳይ ደረጃ መገንባት ነው። ብዙ ሰዎች አእምሯቸውን ብቻ ለማሳደግ ይሞክራሉ። ነገር ግን አካል ካልጠነከረ፣ ደምህ በበቂ ሁኔታ ካልተዘዋወረና ጉልበት ከሌለ አእምሮ ሊጠነክር አይችልም። ስለዚህ ለሚቀጥሉት 60 ቀናት በየቀኑ ቢያንስ ለ30 ደቂቃ ወይንም ለ40 ደቂቃ ያህል ጠንካራ አካላዊ እንቅስቃሴ አድርግ። ከባድ የሰውነት ማጎለሻ መስራት ካልቻልክ እንኳ ፑሽአፕ፣ ሩጫ ወይም ፈጣን እርምጃ በማድረግ ሰውነትህ እንዲነቃቃ አድርግ። አላስፈላጊና ሰውነትን የሚያበላሹ ምግቦችን ማቆም አለብህ። ከዚህ ጎን ለጎን አእምሮ እንዲረጋጋ፣ ትኩረቱ እንዳይበታተንና አዳዲስ የማሰብ አቅም እንዲያገኝ በየቀኑ ቢያንስ ለ30 ደቂቃ ያክል ጠቃሚ አእምሮን የሚያጸፉ መጽሐፎች አንብብ። አካልህ በስፖርት አእምሮህ ደግሞ በሪዲንግ እና በትምህርት ሲያልፍ በራስ መተማመን አቅምህ ከዚህ በፊት ደርሶበት የሚያውቀው ደረጃ ላይ ይደርሳል። አራተኛውና ብዙ ሰዎችን የሚያሸንፈው ህግ ደግሞ ሚስጥራዊ ወይንም ሳይለንት ኤክስቴንሽን የሚባለው ነው። ስለ እቅድህ፣ ስለ ህልምህ ወይንም ለ2 ወር ልትጠፋ እንደሆነ ለማንም አትናገር። እኔ እኮ እንደዚህ አይነት የመጥፋት ጊዜ ሊወስድ ነው፣ ህልሜን ልቀይር ነው እያልክ ለጓደኞችህ ወይንም በሶሻል ሚዲያ ላይ አታውራ። የሰዎችን አላስፈላጊ ሙገሳ እውቀትን ስትፈልግ ሰዎች ስለ ዓላማ ባወቁ ቁጥር አእምሮህ ስራውን እንደሰራ አድርጎ ስለሚያስብ የቤት ስራህን ለመስራት የሚኖር ፍላጎት ይቀንሳል። ስለዚህ ስራህን ሙሉ በሙሉ በዝምታና
በስውር ይሁን። የወደፊት ውጤትህ ግን ጮክ ብሎ ለሁሉም ሰው ይናገር። በዚህ የ60 ቀን ጉዞ ውስጥ በመጀመሪያዎቹ 10 እና 15 ቀናት ውስጥ አይምሮ በከፍተኛ ሁኔታ ይሞቃል። ጭንቀት ይሰማሃል። ስልክህን ለመክፈትና የሰዎችን ፎቶ ለማየት ትጓጓለህ። ጓደኞችም ምን ሆነህ ነው የጠፋኸው? ምን አይነት ኩሩ ሆንክ? ብለው ሊስቁብህ ወይንም ሊያፌዙብህ ይችላሉ። መደበኛ ነው። አይምሮህ አሮጌው እና ከቀላሉ የዶፓሚን ልምድ ወደ አዲሱና ከባዱ የዲሲፕሊን ልምድ ሲቀየር የሚፈጥረው ተፈጥሯዊ መቃወም ነው። በዚህ ጊዜ ነው እውነተኛው የሰውነትና የማንነት ፈተና የሚጀምረው። አብዛኛው ሰው በዚህ ጊዜ እጁን ይሰጣል። ነገር ግን አንተ ይሄኛውን የመጀመሪያውን 2 ሳምንት ካለፍክ በኋላ አይምሮህ ከአዲሱ ሁኔታ ጋር ይላመዳል። ትኩረትህና የማሰብ አቅምህ በከፍተኛ ሁኔታ ይጨምራል። ይህ የ2 ወር ጉዞ ውጤታማ ለማድረግ የዕለት ተዕለት መርሃ ግብር ግልጽ መሆን አለበት። በመደበኛና በተመደበ ሰዓት ተነሳ። መጀመሪያ ስራ ስልክህን ማንሳት ሳይሆን ማዘጋጀትና አካላዊ እንቅስቃሴ ማድረግ ይሁን። በመቀጠል በየቀኑ ትልቁንና ከባዱን ስራህ ላይ ያለምንም መረበሽ ተቀመጥ። ስራህን ስትሰራ ስልክህን በሌላ ክፍል ውስጥ አስቀምጠው። በስራ መካከል እረፍት ስትወስድ ስልክ ከማየት ይልቅ ውሃ መጠጣት፣ ተንቀሳቀስ ወይንም አይምሮ እረፍት ስጠው። ማታ ላይ ደግሞ የዕለቱ ውሎህን ገምግም። ምን ሰራህ? የትኛው ላይ ተሳሳትኩ? የሚለውን መዝግብ። የዛሬ 60 ቀን አሁንም ያው የድሮ ምንም ያልተቀየረ ጊዜውን በስልክ የሚያጠፋና በህይወቱ የሚያማርር ሰው ሆነ መቀጠል ትችላለህ። ሆኖም ደግሞ ራስን የመለወጥ አዲስ ክህሎት የማበጀት በራሱ የሚተማመንና ሙሉ በሙሉ የተቀየረ ሰው መሆን ትችላለህ። ምርጫው ሙሉ በሙሉ የአንተ ብቻ ነው። ይህ መንገድ ዛሬውኑ ለመጀመር ህይወትህን ለማደስ ወስነሃል ከሆነ ጀምሬያለሁ ብለህ ኮመንት ላይ ጻፍ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የእድገትና ለውጥ ቤተሰብ ይሁኑ። ቸር ሰንብቱልኝ።